ዛሬ ደግሞ $1000 የምታገኙበትን ትርፉንም ዊዝድሮ የምታደርጉበትን በጣም ጸዴ መንገድ ማንም ባላሳያችሁ መልኩ በጣም አብራርቼ ነው ይዤላችሁ የመጣሁት። ፉል ቱቶሪያል ነው ይዤላችሁ የመጣሁት። ፕሊዝ ሰብስክራይብ አድርጉ። ዛሬ $1 1000 ዩኤስዲቲ የምታገኙበትን ጎት ፈንደር ትሬደር ለአጭር ጊዜ ያዘጋጀው እድል ነው። እዚህ ላይ እውቀቱ አለን፣ ትሬድ ማድረግ እንፈልጋለን፣ በጀት የለንም ለምትሉ፣ ትሬዲንግ ፈንድድ አካውንት መግዛት ከብዷችሁ ለተቸገራችሁ፣ $1 እንትናችሁን ከፍ ለማድረግ በዛውም እውቀታችሁን ከዛ ሳይኮሎጂያችሁንም በዛው $1000 ስለሆነ ያለውን ውጣ ውረድም ለማግኘት በጣም ብዙ ነገር ታገኙበታላችሁ። ስለዚህ በ165 ብር በ180 ብር በእንትኑ ከሆነ 1000 እንትን ገዝታችሁ የምትጠቀሙበትን እድል ነው ያገኙላችሁ። ቶሎ በሉ። ዛሬ አፕላይ አደርጋለሁ ነገ አፕላይ አደርጋለሁ አትበሉ። በተቻለ መጠን ዶላሩን ባይናንስ ከ5 በታች ላይ ልክላችሁ ስለሚችል ኤምኤክሲሲ፣ ጌታይኦ፣ ባይቢት ምናምን ተጠቀሙ። ያው ባይናንስ እንደዛ ከከለከላችሁ ሁሉንም ነገር እያንዳንዱ ነገር ሪከርድ አድርጌላችኋለሁ እዚህ ላይ በስልክም ትችላላችሁ። ምንም እንትን የሚላችሁ ነገር የለም። ሊንኩን ግን አስቀምጥላችኋለሁ። በዛ ሊንክ ካልገባችሁ አታገኙትም። እውነት ለመናገር እኔ ራሱ ሳፖርቶችን ቻት አድርጌ ነው ቀጥታ ጎት ፈንድ ትሬደር $1 ቻሌንጅ ብላችሁ ብትገቡ ላታገኙት ስለምትችሉ በዛ ሊንክ ግቡ። ቪዲዮ ላይ ነግሬያችኋለሁ። በቀጥታ ወደ ቪዲዮ እንሂድ። በመጀመሪያ እዚች ጋር ሎጊን የሚለውን ክሊክ አድርጉና ሎጊን የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ክሬት ዋን የሚል አለ። ክሬት ዋን የሚለውን ንኩለት። ከዛ እዚህ ጋር ስማችሁን፣ ኢሜል አድሬሳችሁን ታስገቡለታላችሁ። ሪመምበር ሚ ብዬ ሎጊን እለዋለሁ ማለት ነው። ሎጊን እለዋለሁ። አሁን የመጀመሪያውን ስቴፕ የምዝገባውን ስቴፕ ጨርሰናል። ማለት ነው። ስለዚህ አሁን የሚቀረን $1 ማግኘት ነው። እሱን ለማግኘት መጀመሪያ ተመዝግባችኋል። ከዛ ቀጣይ እሱ እንዴት እንደምንወስድ ከተመዘገባችሁ በኋላ ያው ሊንኩን እዛ ጉድ ፈንድድ ሆም ፔጅ ላይ ላታገኙ ስለምትችሉ እኔ ዲስክሪፕሽን ላይ አስቀምጥላችኋለሁ። ግን ዲስክሪፕሽን ላይ እንትን የማትሉ ሰዎች ደግሞ እዚህ ጋር ቻት አላቸው ከታች አሃብ ኩዌሽን ብላችሁ አይ ዋንት $1 ፈንድድ ሊንክ ነው። አያችሁት? እዚህ ጋር ይልኩልኛል። ክሊክ አደርገዋለሁ ሊንኩን። ክሊክ ስታደርጉት በቀጥታ እንደዚህ ነው የሚያመጣላችሁ። ወይም ደግሞ ስታርት ዩር ጎት ፈንድድ ጆርኒ የሚላል አይደለ? ስታርት ዩር ጎት ፈንድድ ጆርኒ ወይ ደግሞ ይችን በትክክል መጻፍ አለባችሁ። ግራ እንዳትጋቡ ብዬ ነው። እሺ እንምላችሁ ክሌም ማይ አካውንት የሚለውን ትነካላችሁ። ከዛ $1 በ$1 ለመውሰድ ማለት ነው። ከዛ ፕላትፎርም ምረጡ ይላል። ማች ትሬደር እና ሜታ ትሬደር 5 የሚል አለ። ማች ትሬደር ምናልባት ካላወቃችሁት ግን ጸዴ ነው። ሜታ ትሬደር 5 ብዙዎቻችሁ በምታውቁት እሱን ክሊክ አድርጋችሁ ከዛ ዝች ጋር ስማችሁን ከአይዲያችሁ ጋር ተመሳሳይ ነገር በኋላ እንትን በሉ ቬሪፋይ አድርጉ መባላችሁ ስለማይቀር ከአይዲያችሁ ጋር ተመሳሳይ ነገር እንደምታዩት ኦርደራችን ፕሮዳክታችን 1K ጎት ፈንድር ትሬደር ነው። ቶታል $1 ነው። ፔመንት እዚህ ጋር በቪዛ ማስተር ካርድ ነው ወይስ በክሪፕቶ ነው ምን ይላል። ከታች ፔይ ዊዝ ክሪፕቶ የምትለዋለች አይደል? ልችን እንመርጥለታለን። ከዛ አይ ሃቭ የሚለውን ነክተን ፕሌስ ኦርደር እንለዋለን። እሱን ስትነኩለት እዚህ ጋር ስክሬል ኦስትሪ ፔፓል ነው የሚላለ። እኛ ከላይ ይችኛዋን ራሷን የሰጠንን ይችኛዋን ኮንፊርም የምትለውን እሷን ክሊክ አድርገን ከዛ ዝች ጋር በእሷ ነው የምንከፍለው ማለት ነው። እኛ ክሊክ ስታደርጓት ትንሽ ቆይቶ የኛ ይመጣላችኋል። ከዛ ፔይ ዋን USDT የምትለዋን እንነካለን። ከዛ ሎድ ያደርግና የምንከፍልበትን እንትን ይሰጠናል። ከዛ እዚች ጋር አክሰፕት ላድርገው። ዩኤስዲሲ ነው አይላል። ዩኤስዲቲ የሚለውን እመርጣለሁ። በምን ኔትወርክ ነው የምትልካው? በቢፒቲዩኒ። ከዛ በዚህ አድሬስ
ላክ ይላል። በዚህ አድሬስ ላክ ይላል። ይችን አድሬስ ኮፒ አድርጋችሁ በዚህ መላክ ነው ያለባችሁ ማለት ነው። ካላችሁ ደግሞ ከባይናንስም ከምንም እዚሁ ላይ ማገናኘት ትችላላችሁ። እኔ ግን እዚች ጋር ይችን ልንካና ይችኛዋን ኮፒ ላድርግና በዚች ልክፈል። ሶ ይኸውላችሁ ጋይስ ባይናንስ ላይ $5 በታች መላክ ምናምን $10 $5 በታች ላይቻል ስለሚችል አይቻልም፣ ያስቸግራል። ስለዚህ ጌታዬው ኤምኤክሲ ባይቢት ምናምን ተጠቀሙ። ከሌላችሁ ደግሞ መላክ ትችላላችሁ ኮንቨርት አድርጋችሁ ማለት ነው። ሶ እዛ ላይ ነው ያለሁት። ደቂቃ ይሰጣችኋል፣ ምንም ችግር የለውም። ኮፒ እናደርግና ስንት ነው ይችን ባላንስ ነው የምንልከው ማለት ነው። ኮፒ ያደረግን አይደለ? ከዛ በኋላ ዊዝድሮ የመረጥኩት ቢፒቲዮኒ ባይናንስ ስማርት ቼን ነው የመረጥኩት። ስለዚህ ሴንድ ዩኤስዲቲ ከዛ ኦንቼን አለ አድሬስ ኮፒ ያደረግኩትን አድሬሱን እዚች ጋር እችን ኮፒ ያደረግኳትን እዚች ጋር መጥቼ ፔስት አደርጋለሁ። ከዛ ኔትወርክ እዚህ ጋር ቢኤስሲ ማለት ነው፣ እሱን እናደርጋለን። ፊ ደግሞ ይሄ 0.5 ነው ፊው። ሶ ሌላ እንምረጥ እስኪ። ፊው አነስ ያለ እዚህ ጋር አሁን ፊያቸው አነስ ያሉ ማን ነው? ቲአርሲ 20 እስኪ ቲአርሲ 20 ኦኬ። ሶ 0.5 ይቆርጣልና አንድ ጊዜ ባክ እንበለውና እዚህ ጋር ፔዋን ዩኤስዲቲ እንለዋለን። ሌላ እንቀይራለን ኔትወርካችን ማለት ነው። ባይናንስ ላይ ቢሆን እንደዚህ እንትን አይልም ነበር። ከዛ ዩኤስዲሲ ነው ዩኤስዲቲ ነው ኦፍ ኮርስ። ከዛ አርቢትረም የሚላለ ኦፕቲሚዝም በዚህም ትችላላችሁ። ስለዚህ እዚች ጋር እንገባና ያው ይሄን ችግሩንም ማሳያችሁ ያው እናንተም ካጋጠማችሁ እንትን እንድትሉት ነው። አሁን ይሄ 0.05 ነው። አርቢትራም ከሆነ 0.05 ነው። እነዚህ ትንንሽ ናቸው። ስለዚህ ከነዚህ ውስጥ መጠቀም እንችላለን ማለት ነው። ከዚህ በታች በጣም ሎ ነው የመኖር እድሉ ማለት ነው። ስለዚህ ኦፕቲን ልምረጥና እንደገና እዚች ጋር ኦፕቲሚዝም የምትለውን እመርጣለሁ ማለት ነው። ከዛ ይችን አድሬስ እናስገባለን። ኦፕቲሚዝም ትክክል ራሱ መሆኑን በስትክክል እንትን በሉለት ማለት ነው። ከዛ ዊዝድሮ እንለዋለን። እዚህ ጋር ይችኛዋን እናጥፋት። ዊዝድሮ ካልን በኋላ ዩኤስዲቲ አድሬስ ይችን እናስገባለን። እዚህ ጋር ኔትወርክ ኦፕቲሚዝም ይችን እናስገባለን። ዊዝድሮ አማውንቷን እኔ ኮፒ ነው የማደርጋት። ኮፒ አድርጌ እዚች ጋር እንደዚች አስገባለሁ። 0.05 እያለኝ ነው ይሄ። ኦኬ እንደዚህ እናስገባለት የጠየቀውን። ከዛ ፊ የዜሮ ምናምን ነው። እዚህ ጋር እንደምታዩት ጨርሶ ምን ይላል? ፔድ ይላል ከፍለን ስንጨርስ። ከዛ ባክ ቱ መርቻንት አለን። አሁን እንደምታዩት አክሰስ ማድረግ እንችላለን ማለት ነው $1 እንትን። አሁን ደግሞ ወደ ሜታ ትሬደር 5 ሎጊን አድርገን የላከልንን እንትን እንበል። ኢሜይል ላይ ይልክላችኋል በቀጥታ ሎጊን የምታደርጉበትን ላሳያችሁ። እዚህ ጋር ሎጊን ዲቴይልስ ብሎ ወደ ላይ አልላችሁ። እሱን ኮፒ ያደረጋችሁ አምጥታችሁ ሎጊናችሁን እዚች ጋር ፔስት ታደርጋላችሁ። ፓስዋርዱንም እንደዚሁ ፔስት ታደርጋላችሁ። ከዛ ሎጊን ታደርጋላችሁ።
ሴቭ እናደርገዋለን። ያው 1000 USDT ቡም ቡም ነው ቡም። በቃ ይመቻችሁ።